7 ሰዎች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታወቀ። የጤና ሚኒስትሯ ዶክተር ሊያ ታደሰ እንደተናገሩት በ24 ሰዓታት ውስጥ ለ401 ሰዎች የላቦራቶሪ ምርመራ ተደርጎ 7 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ይህንን ተከትሎም በአጠቃላይ በኢትዮጵያ ቫይረሱ የተገኘባቸው ሰዎች ቁጥር 92 ደርሷል። ቫይረሱ የተገኘባቸው 7ቱም ግለሰቦች ኢትዮጵያውያን ሲሆኑ ከነዚህም ውስጥ 6ቱ የጉዞ ታሪክ ያላቸውና በለይቶ ማቆያ ውስጥ የሚገኙ መሆናቸውን ሚኒስትሯ አስታውቋል። አንዷ ደግሞ የጉዞ ታሪክ የሌላትና ንክኪ እንዳላት በመጣራት ላይ እንደሚገኝ የሚኒስቴሩ መረጃ ያመለክታል። የቻይና ዶክተሮች ሙያዊ ድጋፍ ለመስጠት ወደ ኢትዮጵያና ቡርኪና ፋሶ እንደመጡ ተዘገበ። ሐኪሞቹ የኮሮና ቫይረስ ስርጭትን ለመግታት የሚደረገውን ጥረት ለመደገፍ ወደ ሁለቱ ሀገራት እንደሚሄዱ ሲጂቲኤን ነው የዘገበው። ከቻይና የተላኩ የሕክምና ባለሙያዎች ፍንፍኔ መግባታቸው ታውቋል። 12 አባላት ያሉትን የቻይና የሕክምና ባለሙያዎችን ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የጤና ሚኒስትር ዶክተር ሊያ ታደሰ አቀባበል አድርገውላቸዋል። በበዓላት ወቅት በሚደረግ እርድ ላይ ህብረተሰቡ ጥንቃቄ እንዲያደርግ የጤና ባለሙያዎች አሳሰቡ። ኦኤምኤን ያነጋገራቸው የጤና ባለሙያዎች በሰጡት አስተያየት የኮሮና ቫይረስ ኮቪድ-19 ባህሪያት ሙሉ በሙሉ አልታወቀም ብለዋል። የጤና ሚኒስቴር በበኩሉ ህብረተሰቡ ከእንስሳት ንክኪ እንዲቆጠብ ነው ያሳሰበው። አዳነ ተስፋዬ ተጨማሪ ዘገባ አለው። የኮሮና ቫይረስ ወረርሽኝ የዱር እንስሳት በሕይወታቸውና ታርዶ ከሚሸጡበት የውሃን ገበያ ስፍራ ነው የተነሳ መባሉን ተከትሎ ቻይና የዱር እንስሳት ንግድ ላይ እገዳ መጣሏ ይታወቃል። በሀገራችንም የአውደ ዓመት አከባበር ከእንስሳት እርድና ከእንስሳት አስተዋጽኦ ጋር በከፍተኛ ደረጃ የተቆራኘ መሆኑ ይታወቃል። ከመጪው የትንሣኤ በዓል ጋር ተያይዞ ማህበረሰቡ የእርድ እንስሳትን በሚገዛበትና በሚያርድበት ወቅት ጥንቃቄ በተሞላበትና አካላዊ ርቀቱን በጠበቀ መልኩ እንዲሆን ባለሙያዎች ያሳስባሉ። በቫይረሱ የተጠቁት እንስሳት ምን አይነት ምልክቶችን ሊያሳዩ ይችላሉ ብለን ላቀረብንላቸው ጥያቄም ዶክተር ተስፋዬ አሁን ኮሮና በተፈጥሮ 4 ዝርያ አለው። ከዛ ውስጥ ቤታ ኮሮና ቫይረስ የሚባል አለ እና ከብቶች ላይ ለየት ያለ ምልክት ለምሳሌ ለታቅማት አይነት በሽታ ያመጣል ከብቶች ላይ። እነኚህ ነገሮች ከብቱ በሚታረድበት ጊዜ ወደ ሰው ሊተላለፍ ይችላል። ዶክተር ተስፋዬ አክለውን በግዢና በእርድ ወቅት መደረግ ያለበትን ጥንቃቄ ያብራራሉ። አንደኛ በተቻለ መጠን በየግሉ ቢያርዱ ይመከራል። ይሄ ቅርጫ አይመከርም። በመጨረሻ ማህበረሰቡ በዓሉን በሚያከብርበት ወቅት ምን አይነት ጥንቃቄዎችን ማድረግ እንዳለበት ዶክተር ተስፋዬ እንዲህ ይላሉ። በበዓል ጊዜ አንድ ላይ ማብላት ሁኔታ አለ። ይሄም የሚደገፍ አይደለም። ምክንያቱም የተለያየ ሰው የተለያየ ንክኪ ሊኖር ስለሚችል በአንድ ገበታ ማብላቱ አይመከርም እና ህዝቡ ደግሞ የተለመደው የጎረቤት መጠያየቅ ነገር ቢቀር የተሻለ ይሆናል። ካልሆነም ደግሞ ከአንድ ገበታ ከመብላት በተለያየ ሳህን ወይንም እቃ መጠቀም የተሻለ አማራጭ አለው። ይህ በእንዲህ እንዳለም በቅርቡ በአሜሪካ ውስጥ የኮሮና ቫይረስ በሽታ ምልክት በአንዲት ነብር ላይ መታየቱ ይታወሳል። በፍንፍኔና በፍንፍኔ ዙሪያ የኮሮና ቫይረስ የፈጠረውን ስጋት ተገን በማድረግ ሰፊ የመሬት ወረራ እየተደረገ መሆኑን ነዋሪዎች ተናገሩ። ነዋሪዎች እንዳሉት የህዝቡና የመንግስት ትኩረት በኮሮና ቫይረስ ወረርሽኝ መከላከል ላይ በሆነበት በአሁኑ ወቅት ህገወጥ የመሬት ወረራን የሚያካሂዱ አካላት ባዶ መሬቶችን በወረራ መልክ እየያዙ ይገኛሉ ብለዋል። ለአብነት በኮልፌ ቀራኒዮ ክፍለ ከተማ ወረዳ 5 ከፍተኛ የመሬት ወረራ ይስተዋላል ብለዋል አስተያየት ሰጪዎቹ። የከተማ አስተዳደሩ በህገወጥ የመሬት ወረራ ላይ እርምጃ እንደሚወስድ በተደጋጋሚ ገልጾ ተግባራዊ አለማድረጉ በመሬት ወረራ ላይ ለተሰማሩ አካላት የልብ ልብ
እንደሰጣቸው ነው ነዋሪዎች የሚናገሩት። በዚህ አሳሳቢ ጊዜ በመሬት ወረራ ላይ በተሰማሩ አካላት ላይ መንግስት ጠንከር ያለ እርምጃ በመውሰድ ሕግና ስርዓትን ማስከበር እንዳለበት ነዋሪዎች ጠይቋል። ሰሞኑን የፍንፍኔ ከተማ አስተዳደር ሕገወጥ የመሬት ወረራ ላይ የተሰማሩ አካላት እንዳሉ በመግለጽ እርምጃ መውሰድ እንደጀመረ ማስታወቁ አይዘነጋም። ይሁንና ራሱን ባልድራስ ብሎ የሚጠራው ቡድን በፌስቡክ ገጽ ላይ ባሰፈረው መልእክት የከተማ አስተዳደሩ በሕገወጥ የመሬት ወረራ ላይ እየወሰድኩ ነው ያለውን እርምጃ ተቃውሟል። በደቡብ ኮሪያ በተደረገው የፓርላማ ምርጫ ገዢው ፓርቲ ማሸነፉ ተዘገበ። ምርጫው የኮሮና ቫይረስ ዓለምን ባስጨነቀበት ወቅት ቢደረግም የመራጮች ቁጥር ከ28 ዓመታት ወዲህ ከፍተኛ ነው ተብሏል። አዳነ ተስፋዬ ተጨማሪ ዘገባ አዘጋጅተዋል። How to hold an election at a time of pandemic. ደቡብ ኮሪያ ኮሮና ቫይረስ ወረርሽኝ በዓለማችን ላይ ከተከሰተ በኋላ ምርጫ ያደረገች የመጀመሪያው ሀገር መሆኗ ይታወቃል። በጣም ከፍተኛ ጥንቃቄና አካላዊ መራራቅ ተግባራዊ በተደረገበት የሀገሪቱ ምክር ቤት ምርጫ ሀገሪቱን የሚያስተዳድረው የፕሬዝዳንት ሙጄይን ፓርቲ ማሸነፉም ታውቋል። የፕሬዝዳንት ሙጄይን ፓርቲ ምርጫውን እንዲያሸንፍ ካደረጉት ውስጥም የሀገሪቱ መንግስት የኮሮና ቫይረስ ወረርሽኝ ለመከላከል በሚሰራው ስራ ከህዝቡ ድጋፍ ማግኘቱ ነው ተብሏል። እስካሁን በተደረገው የድምፅ ቆጠራም የፕሬዝዳንት ሙጄይን ዲሞክራቲክ ፓርቲ ከ300 የብሔራዊ ምክር ቤት መቀመጫ ውስጥ 173 ማሸነፉን አረጋግጧል። የዲሞክራቲክ ፓርቲ እህት የሆነው ፕላትፎርም ፓርቲ ደግሞ 17 መቀመጫዎችን እንደሚያሸንፍ የተገመተ ሲሆን ይህም መንግስት በብሔራዊ ምክር ቤቱ የሚኖሩን የመቀመጫ ቁጥር 180 ያደርሰዋል ነው የተባለው። በምርጫው ላይ ከፍተኛ ድምፅ ካገኙት ውስጥ ከዚህ ቀደም በለንደን የሰሜን ኮሪያ ኤምባሲ ውስጥ በዲፕሎማትነት ያገለገሉትና ከሰሜን ኮሪያ ኮብልሎ ወደ ደቡብ ኮሪያ የገቡት ታያንግ ሆ አንዱ ናቸው። ከሰሜን ኮሪያ ኮብልሎ ወደ ደቡብ ኮሪያ የገቡት ታያንግ ሆ ሲኦል ግዛት ውስጥ በምትገኘው ጋንጋናም ላይ ነው በማሸነፍ የምክር ቤት አባል የሚያደርጋቸውን ድምፅ ያገኙት። በኮሮና ቫይረስ በሽታ ምክንያት ይህ ዜና እስከተጠናቀረበት ጊዜ ድረስ በዓለም ላይ እስካሁን ከ137 ሺህ በላይ ሰዎች ሕይወታቸውን ማጣታቸው ተነገረም። በበሽታው የተያዙ ሰዎች ቁጥርም ከ2 ሚሊዮን 100 ሺህ በልጧል። በሽታው ከጤና አልፎ የዓለምን ኢኮኖሚ ክፉኛ እየጎዳ መሆኑንም መረጃዎች አመላክቷል። በበሽታው ከ28600 ሰዎች በላይ ያጣችው አሜሪካ በዚሁ በሽታ ሰበብ ከ20 ሚሊዮን በላይ የስራ ዕድሎች እንደተዘጋባት ገልጻለች። በኤዥያም የኮሮና ቫይረስ ወረርሽኝ በኢኮኖሚ ላይ የሚያደርሰው ተጽዕኖ የከፋ እንደሚሆን ዓለም አቀፉ የገንዘብ ድርጅት ስጋቱን ገልጿል። እንግዲህ ውድ አድማጮቻችንና ተመልካቾቻችን ዕለታዊው ዜና በዚሁ አበቃ። መልካም ቆይታ።